ይህ ሰው ለሁሉም ሰው የምንኖርባት መሬት ጠፍጣፋ እንደሆነች ለማሳየት ቤት ውስጥ በሰራው ሮኬት ወደ ህዋ ሊወነጨፍ ዝግጅቱን ጨርሷል። እብዱ ማይክ ይባላል። እብዱ ማይክ ከድሮም ጀምሮ ምንም ነገር የማይፈራ ሰው ነው። ወጣት እያለ የሞተር ብስክሌት መንዳት ይወዳደር ነበር። እናም ለተወሰነ ጊዜ ፕሮፌሽናል በሆነ የሞተር ሳይክል ውድድር ላይ ተሳትፏል። ነገር ግን ያ ሁሉ ችሎታና ስም እብዱ ማይክን አላረካውም። ሁሌም ለየት ያለ ነገር ማድረግ ይፈልጋል። እንደውም ጭራሽ የዓለማችን ታላቁ ደፋር ሰው መሆን ይፈልጋል። ነገር ግን በሚያሳዝን ሁኔታ እስካሁን መሆን አልቻለም። ምክንያቱም እሱ ላስ ቬጋስ ውስጥ ተራ የሊሞዚን ሹፌር ሆኖ እየሰራ ነው። ነገር ግን አንድ ቀን አንድ ሐሳብ ይመጣለታል። ለምንድነው የዓለምን ሪከርድ መስበር የማልችለው ብሎ ራሱን ጠየቀ። ለምን ቀለል አድርጌ ለስራ የምጠቀምበትን ሊሞዚን እየነዳው የቻልኩትን ርቀት መጠን ዘልዬ እስከዛሬ ማንም ሞክሮት የማያውቀውን ሪከርድ መስበር አልችልም ብሎ አሰበ። እናም አደረገው። በአካባቢው በሚገኝ የፍጥነት መንገድ ላይ ሁሉንም ነገር አዘጋጅቶ ሊሞዚኑን 103 ጫማ ያህል ነርቶ በመዝለል የዓለም ጂነስ ቡክ ላይ መመዝገብ ቻለ። ከአንድ ዓመት በኋላ አሁንም አያርፍም። ራሱ ያስመዘገበውን ሪከርድ በአንድ ሊሞዚን 125 ጫማ ዘሎ በድጋሚ ለመስበር ያስባል። ነገር ግን ሁሌም ፋሲካ የለም። በሚያሳዝን ሁኔታ ሊሞዚኑ ቀድሞ መሬት ላይ ይወድቃል እና ምስኪኑ ማይክ ለመስበር ያሰበውን ሪከርድ ሳያገኝ ይቀራል። ግን ምንም አልመሰለው። አሁንም የመጀመሪያውን ሪከርድ እንደያዘ ነው። ግን ምን ዋጋ አለው? ከዚህ በኋላ የምነግራችሁ ነገር ያስደነግጣል። በአንድ ሊሞዚን 103 ጫማ ያህል መዝለል ልዩ ችሎታ ቢሆንም ለሱ ግን ይህ በቂ እንዳልሆነ ይሰማዋል። ከዚህ የበለጠ ነገር ማድረግ እንዳለበት ይሰማዋል። እናም ሌላ ሐሳብ ብቅ አለለት። በቤት ውስጥ ራሱ ሮኬት በመገንባት ከዚህ በፊት ማንም ሰው ቤት ውስጥ በተሰራ ሮኬት ከበረሩት በላይ ከፍ ብሎ በመብረር ሪከርድ መስበር ያስባል። ነገር ግን ይህ ሐሳብ ከእውነታው የራቀና አደገኛ መሆኑ ሳይታለም የተፈታ ህልም ነው። በመጀመሪያ ያመጣው ሐሳብ ትልቁ ችግር እብዱ ማይክ በቤት ውስጥ የሚሰራ ሮኬት እንዴት እንደሚሰራ እንኳን በትክክል አለማወቁ ነው። በዛ ላይ እንደዚህ አይነት ነገር ከዚህ በፊት ራሱ ሰርቶ አያውቅም። ስለዚህ የግዴታ ትንንሽ ሮኬቶችን የመስራት ልምድ ካለው ሌላ ሰው ጋር አብሮ ለመስራት ያስባል። ይሄኛው ሰውዬ ነው፣ ዋልዶ ይባላል። እብዱ ማይክና ዋልዶ በጋራ በመሆን ሮኬቱን ለመስራት ይነጋገራሉ። ግን በጀታቸው በጣም ይገድባቸዋል። ምክንያቱም ደግሞ ያው ተራ ሰዎች ስለሆኑ የገንዘብ ችግር አለባቸው። በመቀጠልም በጣም ርካሽ የሆነ የሮኬት ዲዛይን አውጥተው ይጨርሳሉ። የሚሰራው ደግሞ በውሃ ነው። ነገሩን የበለጠ ግልጽ ለማድረግ ያህል በእንፋሎት ኃይል ነው። ይህን ያደረጉበት ምክንያት ደግሞ ያው ትክክለኛውን ሮኬት ማለትም በነዳጅ የሚሰራውን ሮኬት ለመፍጠር በጣም ውድ ስለሆነ ነው። በመቀጠልም ሮኬቱን መስራት በመጀመር የቀሩትን ክፍሎች በሙሉ መገንባት ይጀምራሉ። በመጨረሻም በ2014 ቡም ሰርተው ይጨርሱታል። ማድ ማይክ የሰራውን ሮኬት 2 ታይምስ ስካይ ሊሞ ብሎ ስም አውጥቶለታል። ሮኬቱ ያን ያህል ትልቅ አይደለም። እነዚህ ማይክ ከጎኑ ቆሞ የተነሳው ፎቶና ሮኬቱ የሚነሳበት መንገድ ላይ ሆኖ የተነሱ ፎቶዎች ናቸው። አሁን ሮኬቱ የሚመጥቅበት ጊዜ ደርሷል። አሜሪካ አሪዞና ስቴት ውስጥ ሮኬቱን እንዲነሳ ያዘጋጁታል። እብዱ ማይክም ሁሉንም ነገር አዘጋጅቶ ወደ ሮኬቱ ይገባል። እናም ያስጀምረዋል። ቡም ተነሳ። ማድ ማይክ ቤት ውስጥ የሰራውን ሮኬት በረራውን ለማስቆም ፓራሹት ከመሳቡ በፊት 1370 ጫማ አካባቢ በረረ። ከዚያም ከፓራሹቶቹ አንዱ ባለመከፈቱ ሮኬቱ ሄዶ ከመሬቱ ጋር ተላተመ። ግን ተረጋጉ። እብዱ ማይክ ጉዳት ብቻ ነው ያጋጠመው። ነገር ግን ለሚቀጥሉት 2 ሳምንታት በከዘራ ነበር የሚሄደው። ግን ያው ቀስ በቀስ ከጉዳቱ በማገገም ዳነ። በዛ ላይ አስቡት፣ ያም ሆነ ይህ የሚፈልገውን ነገር አግኝቷል። እንደ ቀልድ ቤት ውስጥ በሰራው ሮኬት በሚገርም ሁኔታ ራሱን አብሯል። ከበፊቱ አሁን በጣም ደስተኛ ይመስላል። አይ ውሸቴን ነው። አይደለም፣ እንደውም በተቃራኒው ብሶበታል። አሁን ላይ እብዱ ማይክ የዓለማችን አንደኛ ደፋር የመሆን ፍላጎቱ የበለጠ እየባሰ መጥቷል። ይህ ማለት በድጋሚ በሮኬቱ መብረር ብቻ ሳይሆን ከባለፈው የበለጠ ከፍ ማለት ይፈልጋል። ስለዚህ እሱና ዋልድ አዲስ ሮኬት መገንባት ይጠበቅባቸዋል ማለት ነው። ትልቁ ችግር እንግዲህ አሁን ነው። አሁን እነሱ ምንም ገንዘብ የላቸውም። ምንም እንኳን የባለፈውን ሮኬት እንደ መለዋወጫ ቢጠቀሙም ለአንዳንድ ነገሮች ግን አሁንም ገንዘብ ያስፈልጋቸዋል። ስለዚህ ማይክ ሌላ ሐሳብ ማመንጨት አለበት ማለት ነው። ወዲያው የገንዘብ ማሰባሰቢያ ፈንድራይዚንግ ለመጀመር ወሰነ። በቤት ውስጥ በተሰራ ሮኬት ከ2000 ጫማ በላይ ወደ አየር ለመብረር እቅድ እንዳለውና እባካችሁ ለዚህ ፕሮጀክት በጀት ስለሚያስፈልገኝ እርዱኝ የሚል ማስታወቂያ ለጠፈ። ነገር ግን አገኛለሁ ብሎ ካሰበው $150,000 ውስጥ ያገኘው $310 ብቻ ነበር። ስለዚህ ሙከራው ከሸፈ ማለት ነው። ነገር ግን አሁንም እብዱ ማይክ ቀላል ሰው አይደለም። በጭራሽ ሐሳብ አያጣም። በአሁኑ ግን ብልሃት ያለው ሐሳብ ማምጣት እንዳለበት ወሰነ። የመሬትን ጠፍጣፋነት ጽንሰ ሐሳብ የሚያጠኑ ሰዎችን ማዋራት ጀመረ። እሱም ከነሱ አንዱ መሆን እንደሚፈልግና ይህን ጽንሰ ሐሳብ ማስፋፋት እንደሚፈልግ ማህበራዊ ገጹ ላይ መጻፍ ጀመረ። ይህ አልበቃ ብሎት በመገናኛ ብዙሃኖች ላይ መሬት ትምህርት ቤት ውስጥ እየተማርን ካደግነው የተለየ ቅርጽ እንዳለው ሁልጊዜም ቢሆን አምን ነበር እያለ ይናገራል። በመቀጠልም በቤት ውስጥ በተሰራ ሮኬት ወደ ጠፈር ከፍ
ብሎ መብረር እንደሚፈልግ መሬት ጠፍጣፋ ናት ብለው ለሚያምኑ ሰዎች መናገር ጀመረ። መብረር የሚፈልግበትም ምክንያት እዚያው ከደረሰ በኋላ መሬት ክብ ሳትሆን ጠፍጣፋ እንደሆነች ማየት እንደሚፈልግና ፎቶ አንስቶም ለነሱ ማሳየት እንደሚፈልግ ተናገረ። የመሬት ጠፍጣፋ መሆኗን ለሚያምኑ ሰዎች ስለ ምድር ቅርጽ ትክክል እንደሆኑ እንደሚያረጋግጥላቸው ቃል ገባላቸው። ግን ይህን ለማድረግ ገንዘብ ስለሚያስፈልገው እንዲያሰባስቡለት ጠየቃቸው። በመጀመሪያ ትንሽ ርቀት ያለው በረራ ለማድረግ እንዳሰበና ከዛ ግን ወደ ጠፈር የሚደርስ በረራ ለማድረግ እንደሚፈልግ ተናገረ። እሱ እያታለላቸው እንደነበር ግልጽ ነው። ነገር ግን ምንም አይመስለውም። በዛ ላይ ሰዎቹ አምነውታል። መሬት ጠፍጣፋ ናት ብለው የሚያምኑ ሰዎች ግን በቀላሉ ይታለላሉ ማለት ነው። ይገርማል። ለማንኛውም ሰዎቹ ከማመንም በላይ ተሰባስበው ጎፈንድሚ ከፈቱ። እናም በዚያ አማካኝነት $8500 አገኘ። ያገኘው ገንዘብ ባይበቃውም ግን ቀጣዩን ሮኬት ለመገንባት በደንብ ይረዳዋል። አሁንም እሱና ዋልድ አዲስ ሮኬት ሰሩ። ይሄ የሮኬቱ ፎቶ ነው። እናም እንደምታዩት ጎኑ ላይ ጠፍጣፋ መሬት የሚል ጽሑፍ አለው። 2018 ላይ ሮኬቱን በድጋሚ ያበረሩት። ቡም! ይህ በረራ በጣም ስኬታማ ነበር። 1875 ጫማ ከፍታ ላይ በረሩ። ወዲያው ፓራሹቶቹ ወጥተው በመጨረሻም በሰላም መሬት ላይ አረፉ። መቼም ይህ በረራ ወደ ጠፈር ለመድረስ የታሰበ እንዳልነበር ሳይታለም የተፈታ ነው። ነገር ግን ለወደፊቱ ላሰበው ትልቅ የጠፈር በረራ ማሳመኛ እንደሆነ ታልሞ የተደረገ ነው። ያም ሆነ ይህ እብዱ ማይክ መሬት ጠፍጣፋ ናት ብለው የሚያምኑ ሰዎችን የማታለሉ ሐሳብ መጀመሪያ ካደረገው በረራ በ500 ጫማ በልጧል። ይሄም ሌላው ደስ የሚል ነገር ነው። ነገር ግን ማይክ አሁንም ደስተኛ አልሆነም። ከዚህ የበለጠ ነገር አድርጎ በዓለማችን ላይ አንደኛና ወደር የማይገኝለት ደፋር ሰው መሆን ይፈልጋል። ስለዚህ በድጋሚ ለመብረር አሰበ። አሁን ግን ብዙ ሰዎች እብዱ ማይክን ይህን ማድረግ የለብህም፣ ብዙ ጊዜ ወደ ላይ በመብረር ደፋርነትህን አረጋግጠህልናል፣ አንተ ደፋር እንደሆንክ ሁሉም ሰው ያውቃል እያሉት ነው። ነገር ግን ማይክ ማንንም አልሰማም። ምክንያቱም መጨረሻ ላይ ካደረገው በረራ በኋላ በጣም ብዙ ሚዲያ ትኩረት እያገኘ ነበር። ይህ ብቻ አይደለም፣ የቴሌቪዥን ቃለ መጠይቅም ሳይቀር አድርጓል። በመቀጠል ማይክ እና ዋልድ ሌላ ሮኬት ሰሩ። እውነት ለመናገር ይሄኛው ከሁሉም በጣም የሚያምር ሮኬት ነበር። እናም ፎቶውን ከፍ አድርጋችሁ ብታዩት ለዚህ ሮኬት አንዳንድ ድርጅቶች ስፖንሰር ሁሉ ያደረጉት ይመስላል። ጥሩ መሻሻል ነው። ለማንኛውም አሁን ትልቁ ቀን ደርሷል። የአሁኑ በረራው ከሁሉም የሚበልጥ እንደሆነ አምኗል። ሌላው ለየት የሚያደርገው የሳይንስ ቻናል ትዕይንቱን እየቀረጸ ነበር። እናም ወደ 50 የሚጠጉ ሰዎች በረራውን ለመታደም ተገኝተዋል። ማድ ማይክም ለመብረር ተዘጋጅቷል። እዚህ ጋር እንደምታዩት ማድ ማይክ ወደ ሮኬቱ እየገባ ነው። ቤልቱንም አስሯል። በረራውን ለመጀመር እየቆጠሩ ነው እና ቡም! ማይክ እና ሮኬቱ አየር ላይ በረሩ። ነገር ግን የሆነ በጣም የተሳሳተ ነገር ተፈጥሯል። ቪዲዮውን ቀስ ብለን ስናየው ሮኬቱ ሲነሳ ማይክ ወደ ውስጥ ለመግባት የተጠቀመበት መሰላል በትንሹ እንደተመታና ከዚያም አንዱን ፓራሹት እንደያዘው ይታያል። መሰላሉ ፓራሹቱን ከሮኬቱ አውጥቶታል። በሮኬቱ ውስጥ ምን እንደተፈጠረ የሚያሳይ ማስረጃ የለም። ነገር ግን የአንዱ ፓራሹት አምልጦ መውጣት ማይክን ፌንት አስነቅሎት ነበር። ይህም ማለት ሌሎች ተጠባባቂ ፓራሹቶችን ማውጣት አልቻለም ማለት ነው። በዚህ ምክንያት እብዱ ማይክና ሮኬቱ ወደ መሬት ተከሰከሱ። ግልጽ ነው፣ አልተረፈም። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።